ንጋት በኢትዮጵያ ሰማይ ስር አዲስ ተስፋን ሰንቆ ብቅ ብሏል። ይሄ ንጋት ከማለዳ የፀሐይ ጮራ ይልቅ በፋብሪካዎች ማማና በማሽኖች ድምጽ የሚታጀብ የኢንዱስትሪ ብርሃን ነው። በግርማ ሞገስ የተንጣለለው የገላንጉራ ኢንዱስትሪ ፓርክ ግንባታ ማሽነሪዎች የሚያስገመግሙት የኢትዮጵያን የኢኮኖሚ ነጻነት ለማወጅ ነው። ከቦይንግ አውሮፕላኖች መለዋወጫ እስከ አርቲፊሻል ኢንተለጀንስ ድረስ ያለው የቴክኖሎጂ ፈጣን ምርታ ለሀገራዊ ኩራታችን ምን ትርጉም ይኖረው? በ10 ቢሊዮን ብር ወጪ እየተገነባ ያለው የገላንጉራ ኢንዱስትሪ ፓርክስ ለአምራቾችና በሺዎች ለሚቆጠሩ ወጣት ስራ ፈላጊዎች ምን አዲስ ተስፋ ይዞ መጥቷል? ቆይታችን ይህን ይመልሰዋል። የኢትዮጵያ የኢንዱስትሪ ጉዞ ውጣ ውረድ የበዛበት የታሪክ ሰንሰለት ነበረው። በንጉሳዊ ስርዓት ወቅት የመሪነት ሚናው የውጭ ባለሀብቶች ሲሆን በደርግ ዘመን ደግሞ የካፒታል ገደብ አላላውስ ብሎት ዘልቋል። ከቅርብ ዓመታት በፊት ደግሞ በውጭ ዕዳ ክምችት ተተብትቦ ዘርፉ ክፉኛ ሲፈተን ቆይቷል። ዛሬ ግን ታሪክ ተቀይሯል። በመደመር እሳቤ መንግስት ራሱን ከአምራችነት ወደ አመቻችነት ቀይሮ አዲስ የኢኮኖሚ አብዮት አቀጣጥሏል። ኢትዮጵያ ታምረት የተሰኘው ንቅናቄ የዚህ ዘርፍ አዲስ የልብ ትርታ ሆኗል። በዚህም 46 በመቶ ብቻ የነበረው የማምረት አቅም ወደ 66.3 በመቶ ከፍ ብሏል። ምርት አቁመው የነበሩ 993 ኢንዱስትሪዎች ወደ ስራ ሲመለሱ 325 አዳዲስ ግዙፍ ማምረቻዎች ገበያውን ተቀላቅለዋል። ይህ ቁጥር ስታቲስቲክስ ብቻ አይደለም። ከ235 ሺህ በላይ ለሚሆኑ ወገኖቻችን በቤታቸው የሞቀ እንጀራ እንዲኖር ያደረገ የስራ ዕድል ጭምር እንጂ። የወታደራዊ አልባሳትንና የቢራ ብቅልን 100 በመቶ በሀገር ውስጥ ማምረት መቻላችን በ9 ወራት ውስጥ 4.9 ቢሊዮን ዶላር በላይ የሚያወጡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን መታደግ ያስቻለን ትልቅ ስኬት ነው። ይህን ስኬት ይበልጥ ለማስፋት የጉዟችን ማሳያ ወደ ሆነው ወደ ገላንጉራ ኢንዱስትሪ ፓርክ እንውሰዳችሁ። በአቃቂ ቃሊቲ ክፍለ ከተማ የሚገኘው ይህ ፓርክ በ93.9 ሄክታር መሬት ላይ እውን እየሆነ ያለ ግዙፍ የኢንዱስትሪ ከተማ ነው። ፓርኩ ፍጹም ሰው ተኮርና ዘመናዊነትን ያጣመረ የኢንዱስትሪ ስነ ምህዳር ነው። በምዕራፍ አንድ ግንባታው 68 የአልባሳትና ጨርቃጨርቅ ማምረቻዎች፣ ለእንጨት፣ ለብረታ ብረት፣ ኬሚካልና ፕላስቲክ የተዘጋጁ ግዙፍ ሼዶችንም አካቷል። ይህ ፓርክ ሰራተኛው ሰርቶ ብቻ የሚወጣበት ሳይሆን ኑሮውን በክብር የሚመራበት ነው። ለዚህም ሲባል ዘመናዊ የጤና ጣቢያ፣ እናቶች በሰላም ሰርተው እንዲገቡ የህፃናት ማቆያ፣ የምርምርና የልማት ማዕከል፣ ደረጃቸውን የጠበቁ የእንግዳ ማረፊያዎችና አፓርትመንቶችም እንዲገነቡለት ይደረጋል። የደህንነትና መሰረተ ልማት አቅርቦቱን አስተማማኝ ለማድረግም ፖሊስ ጣቢያ፣ የእሳት አደጋ መከላከያዎች፣ የነዳጅ ማደያ፣ ግዙፍ መጋዘኖችና ዘመናዊ ጋራዥ እንዲሁም የፍሳሽ ቆሻሻ ማከሚያ ማዕከልን አቅፎ የያዘ ራሱን የቻለ ስሉጥ ከተማ ነው። የዚህ ግዙፍ የገላንጉራ ፕሮጀክት ዓላማ በህንፃዎቹ ግዝፈት ብቻ የሚለካ አይደለም። ትልቁ ግቡ የሀገራችንን የአምራች ኢንዱስትሪዎች ተወዳዳሪነት ማሳደግና የምርት ውጤታማነትን ማረጋገጥ ነው። አነስተኛና መካከለኛ አምራቾችን ከከፍተኛ አምራቾች ጋር በማስተሳሰር የቴክኖሎጂ ሽግግርን መፍጠር፣ ዘመናዊ አሰራሮችን በማስፋፋት ምርታማነትን ማባዛት አንኳር ዓላማው አድርጎ ነው የተገነባው። ከዚህም ባለፈ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ማዳንን፣ ሁሉን አካታችና ብዝሃ ምርቶችን በማምረትም የኤክስፖርት አቅማችንን አጠናክሮ መገንባት የፓርኩ ዋነኛ ተልዕኮ ነው። ፓርኩ በተለይም በመካከለኛና ከፍተኛ ማኒፋክቸሪንግ ዘርፍ የተሰማሩትን በማሰባሰብ በሚሰጠው የኢንዱስትሪ ኤክስቴንሽን ድጋፍ ለ20 ሺህ ወጣቶች አዲስ የስራ ዕድል ይፈጥራል ተብሎ ይጠበቃል። የኢትዮጵያ ኢንዱስትሪ ትንሣኤ በገላንጉራ ብቻ ያበቃል። ኢትዮጵያ ዛሬ ከዓለም ግዙፍ የቦይንግ ኩባንያ ጋር በመተባበር የአውሮፕላን መለዋወጫዎችን እያመረተች ነው። በአፍሪካ ቀዳሚ የሆነው የአርቲፊሻል ኢንተለጀንስ ኢንስቲትዩት የቴክኖሎጂ አድማሳችንን ሲያሰፋው በሀገር ውስጥ የተመረቱ 3900 በላይ ትራንስፎርመሮች እና በፀሐይ ኃይል የሚሰሩ 5G የተገጠመላቸው የስማርት ፖሎች ደግሞ የፈጠራ አቅማችን ማሳያ ናቸው። በማዕድን ዘርፍም የወርቅ ምርታችን በ12 እጥፍ ማደጉና የድንጋይ ከሰል ምርታችን የሀገር ውስጥ ገበያን በዋነኛነት መቆጣጠሩ የኢኮኖሚያችንን መዋቅራዊ ሽግግር ቁልጭ አድርጎ የሚያሳዩ ታሪካዊ ምርታዎች ናቸው። ይህ ጉዞ ከትናንት ውድቀት የተማረ ዛሬን በላብና በእውቀት የሚገነባ ነገን ደግሞ በእድገት የሚያጸና ጉዞ ነው። ምንም እንኳን የኃይል አቅርቦትና የውጭ ምንዛሪ እጥረት ፈተናዎች ቢሆኑም በኢንዱስትሪ ትስስር ስትራቴጂ አማካኝነት ችግሮቹን ለመቅረፍ የማያቋርጥ ጥረት እየተደረገ ነው። ዛሬ በገላንጉራ የሚሰማው የማሽኖች ድምፅ፣ በኤሮስፔስ ዘርፍ የምናየው የቴክኖሎጂ ጥረትና በዲጂታል ኢትዮጵያ የሚቀጣጠለው እውቀት ሁሉም የሚነግሩ አንድ ትልቅ ሀቅ አለ።
እርሱም ኢትዮጵያ የኢኮኖሚ ነፃነቷን በማያወላዳ ሁኔታ እያረጋገጠች መሆኑን ነው። የጀመርነውን ስኬት በማስፋት የግል ዘርፉን አቅፈን በመያዝ የቴክኖሎጂ ሽግግርን እናፋጥናለን። በዚህም ሀገራችን በአጭር ጊዜ ውስጥ የአፍሪካ የማኒፋክቸሪንግና የቴክኖሎጂ ማዕከል የመሆኗን ውጥን መሳካቱ አይቀሬ ነው።